የሙስሊም ሴቶች አለባበስ ከለትለት አይን ያወጣና የረሱል ሰለላሁ ዐለይሂ ወሰለም እርግማን የተከናነቡበት መሆኑ ይሄም ሌላው አሳዛኝ ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም የጀነት ሽታን አያሸቱም ካሏቸው ሴቶች ውስጥ ለብሰው ያለበሱዋል። ልብስ ተጣብቆባቸዋል። 8 ቁጥር የሚሉት ነገር አለ። አለማፈራቸው አባያ ይሄ ኖርማል ሆኖ የወረደውን አባያ ወገቡ ላይ ሄደው ያስጠብቁታል። እዚህ ላይ ሲጠብ ምን ያደርግላቸዋል? ይሄ እንዳለ ያሳይላቸዋል፣ ሌላውን ሰውነት ያሳይላቸዋል። ከዛ እሷ 8 ቁጥር ሆና ትወጣለች። ብዙ 11 ቁጥሮች ይከተሏታል። የዚህ ነገር ሸር ይገባት ዘንድ የረሱል ሰለላሁ ዐለይሂ ወሰለም ምክር እናነሳላታለን። ያ ሷሃቢ ወጣት ምን ነበር ያላቸው? ዝሙትን ፍቀዱልኝ አላቸው። እሳቸው ምን አሉት? ተመልከት የእሳቸው መልስ። እህትህ ላይ ቢደረግ ትፈልጋለህ ወይ አሉት። እናትህ ላይ ቢደረግ ትፈልጋለህ ወይ አሉት። ከበደው። ሰው በራሱ እንዲሆን የማይፈልገውን ነገር ከዛ ደረቱን ይዘው ዱዓ አደረጉለት። ሴቶች የገዛ ከአባት ከእናት የተወለደ ወንድማቸው ሲበላሽ ምን ይላሉ? አረ ኡስታዝ ምከሩልኝ ወንድሜን በቃ እኮ እንደው ምናምን ይላሉ። የገዛ ወንድምሽ እንዲመከርልሽ እንደምትፈልጊው አንቺ የሌላ ሰው ባል፣ የሌላ እህትሽን ወንድም፣ የሌላ እህትሽን ልጅ አትፈትኝ። ታውቀዋለች ስትወጣ ምን ያህል ሰው እንደሚከተላት ታውቀዋለች። አታውቀው ደግሞ እንደዚህ ምንድነው ልብስ መሸጫ ቤቱ ጋር አሻንጉሊቶች ምናምን አሉ። እጃቸውን እንዲያርጓቸዋል፣ ቦርሳ ያስይዙላቸዋል። እነዚህ በስታይል የሚሉት አለ ጠባቡ ጅልባብ ምናምን ብዙ ሁሉ እኮ ቢያሰሙ ሁሉም ግን ምን የሚያደርግ ወንድን የሚጠራ ማለት ነው። ዛሬ እንዲህ ራስሽን አስፋልት ላይ ወንድ ለመጥራት ተጠቅመሽ የጠራሽ ወንድ ነገ ውበትሽ ሲወድቅ ማለት ነው አርፎ ይቀመጣል ብለሽ ትገምቻለሽ? ግልጽ እኮ ነው። እሷ መንገድ ላይ ወንዶችን አድናር ለያዘችው በቃ ሂድ ያዛት እኮ ነው የሚመስለው አወጣጣቸው። ከዛ እነሱም ያውቁታል። ወደዚህ ዞር ትላለች ትስቃለች፣ ወደዚህ ዞር ትላለች ትስቃለች። እየሳቀችባቸው እነዚህን ሁሉ ወንዶች ስራ ገብታ ትመለሳለች። አላህን ፍሩ እህቶች ሆይ። ልብሽ ያውቀዋል ባለባበስሽ። ለምንድነው አባያውን የምታስጠብቁት? ጅልባቡ ለምንድነው በስታይል ተብሎ እጅጌው ሙሉ ለሙሉ ጠቦ እዚህ አካባቢ ያለውን ሰውነት እንዲያሳይ ይሄን አስጠብባችሁ የምታሰሩ? ይሄ ሂጃብ አይደለም።